ከነስሩ የሚነቅል እንዲሁም ደግሞ ለረዘም ላለ ጊዜ ሳይበቅል እንዲቆይ የሚረዳ ለእግራችን፣ ለእጃችን፣ ለብብታችን ስር እንዲሁም ለሌላም ቦታ በጥንቃቄ ከተጠቀምን የሚረዳን ዋክስ ነው። ቤቱን ሰብስክራይብ፣ ኮሜንት፣ ሼር፣ ላይክ እያደረጋችሁ እስከ መጨረሻ ቪዲዮን ተመልከቱ። መጀመሪያ ላይ የምንጠቀመው ስኳር ነው። 1 ኩባያ ስኳር ተጠቅሜያለሁኝ። እንግዲህ ይሄ ለአንድ ጊዜ ብቻ አይደለም የሚጠቅመን፣ 2 3 ልንጠቀምበት እንችላለን። ሌላኛው ደግሞ የሎሚ ጭማቂ 1/3 ወይን 1 ሎሚ ማለት ነው። እንዲሁም ውሃውንም በዛው 1/3 አድርጌ ሁሉንም ቀላቅዬ እሳት ላይ ጥጃለሁኝ። እሳት ላይ ስናማስል ማቋረጥ የለብንም እንዳያር ማለት ነው። ስኳሩን እንትን ካልነው እዛው ተጣብቆ ይቀራል። ማማሰል በተቀነሰ እሳት እናማስለዋለን እስከ ከለሩ ወደ ብራውን አካባቢ ወደ ጎልደን መምጣት አለበት። በጣምም ማረር የለበትም። ካረረ ሎሚውና ውሃው ከውስጡ ካለቀ ስኳሩ ብቻ ይቀርና ይደርቃል ለጊዜ ከተገለበጠ በኋላ። ልክ ሲቀዘቅዝ በዚህ መልኩ ይመጣል። ምናልባት እንደ ድንገት ከሰራችሁ በኋላ ድርቅ ብሎባችሁ ከሆነ ውሃው በጣም መጥቷል ወይም ደግሞ ከመጠን በላይ ሰዓት ላይ አቆይታችሁታል ማለት ነው። ትንሽዬ ውሃ ጨምራችሁ ወይ ሎሚ ጨምራችሁ መልሳችሁ ማንተክተክ ትችላላችሁ። ማለት ሞቅ ማድረግ ይቻላል። ከዛ እንደዚህ ጥጥ የሆነ ጨርቅ ቆራርጣችሁ አዘጋጅታችሁ እንዲሁም ባሎንም መጠቀም ይቻላል። ግን ደግሞ ሞር በዚህ ብትጠቀሙ ይመረጣል። ትንሽ ቀባ አድርጋችሁ ለተወሰነ ሰከንድ አቆይታችሁ መንቀል ነው የሚጠበቅባችሁ። የነቀላችሁበት ቦታ ላይ ደግሞ እንዳይጠቁር እንዳይቀላ ሴንሲቲቭ የቆዳችን ስለሆነ ከጨረስን በኋላ ካለን የሬት ጄል አሊቬራ ጄል ከሌለን ደግሞ ባዝሊንም ወይም ደግሞ ኦሊቭ ኦይልን መቀባት ይቻላል። ማንኛውም ዘይት በዚህ መልኩ ተጠቀሙ። ቪዲዮን ስላያችሁ አመሰግናለሁ።